ሁሉ ምርቃት ካወረደች በኋላ ማለት ነው። ያን ሁሉ ላይ የጠንቋይ ምልቃት ካወረደች በኋላ ስድብችኝ ወደ ስድብ ወደ ረገጣ ነው የምገባው። ይሄ ታዲያ ጥሩ መንፈስ አይደለም። ይሄ የሆነ ነገር አለ። ግን እኛ የአዲስ አበባ ልጆች ደግሞ ለምርቃት ያለንን ኬርለስነት አላወቀችም። ደግሞ ምርቃት እንደማንወድ we don't have time. Oh my God, what the hell? What's going on? ነው የምትባለውን አዲስ አበባ ላይ ብትመረቅ ካሊ ሞት ነው ምናምን ነው የምሬ ነው። ግን ሪቦ ቸሪ ላይ ኮላና ምርቃት ቀርቷል። ምርቃት ምርቃት በወጣበት አንደበት ስድብ የሚወጣ ከሆነ ምርቃቱ ይደርሳል። ቢኮዝ እኔ ከአንድ ምንጭ 2-3 አይነት ጣም ሊቀዳ ይችላል። እንዴ ትናንትና እኔ እንደዛ አለችኝ። ያሰብሽውን ያሰካብልሽ ምናምን አልሽኝ። ከላይ ላይ አውርድሽ እንደ ነገር እንትን ተጠብቀሽብኛል። ከላይ ላይ ለምን ቁጭ አልሽ? You can in a good light by the way. ልጆቻችሁን እያጠባችሁ ቲክቶክ ላይቭ ላይ የምትመጡ ሴቶች እባካችሁ አሁን የሚያናዱኝ ቫይባችሁ ይቀየርና ቫይባችሁ አሁን ልጅ መለሳሉ። እጣኔን ነው ማጨስብሽ ይመለሳሉ። ታለሽ ሚያውቅ ይልሻል መጥቶ ሙባ ታለሽ በጌታ ይኸውልሽ in a good light speak about him። ይኸውልሽ ቤተሰቡ የሚፈልጉት አበሺ to speak about him like በመልካም ሌጋሲውን ማጥፋት ገብቶሻል። እሱን ፖስቶ ምንድን ነው የምናደርገው? ነው የሚወዱት ቤተሰቦች አሉት። ስለሚወዱ ጓደኞቹ በጣም ፋይት ያደርጉለታል። አሁን ስታይ እና በመልካም ነገር ብናነሳው ጥሩ ነው። ዲግኒቲ የሚያስፈልገዋል። የሰው ልጅ ነው፣ ምርጥዬ ሰው ነው። ሰው አክብሮ የሚያወራ ነው በምድር ላይ ያለ። እሱ ደግሞ ካለፈ በኋላ እኛም እሱን አክብረን ማውራት አለብን። ይሄን ለማለት ነው። ይህንን ነው ሰዎች እኔ ገረመኝ። ሀዘን ተቀየረ እንዴ? ሳሎን ውስጥ በትልልቅ ስፒከር ሙዚቃ ከፍተሽ ብቻሽን ኦንላይን ላይ እየጨፈርሽ እየተስካካሽ ይሄ ሀዘን መግለጫ መንገድ ሆነ እንዴ? እኛ ሳንሰማ ኧረ ብዙ ነገር ከዱባይ ምግብ ተልኮለታል እኮ። ይሄ ውሸት እኮ ነው ያስጠላኝ። እኔ ደግሞ በሰው ላይ ስፔሻሊ ባረፈ ሰው ላይ መዋሸት ጥሩ አይደለም። እና የዛለት የነበረውን ጥፋትሽን ለማካካስ ጥሩ ሙድ ላይ ስላልነበርኩኝ ነው። ለምን ስትባይ የሆነ የምወደው ሰው እንደዚህ አይነት ነገር አጋጠመው። የምትወደው ሰውማ ሲያልፍ እኮ አንድ ሌጋሲውን አታበላሽ። የምትወደው ሰው እንኳን ለዚያ በቃሽ ብለን መረቀን የሰው ባል ነው ደስ የሚለኝ ምናምን ብላ እንትን ካለሽ በኋላ ዞር በይ ነው ያላት። ወረቀቱን አሰርተው ጉድባይ ነው ያላት። ስለዚህ እሱ ሁሉ አለ። ስለዚህ እንደዚህ ሁሉ ታሻለሽ እኮ እናንተን እንትን ነው የልጅ አባት ነው ነበር 1 ሚሊዮን እንግዲህ እንደዚህ ለምና ታክላ ቁጭ ብላ አበባ እያለች በትኖብኝ እያለች እንደዚህ አልጉብኝ እያለች ወንድ የተገናኘች ወደበ 1 ሚሊዮን ብር ኢማጂን። እና የወንድ ስትሪፐር አወጣችበት ነው በቃ ያ ስትሪፐር እንትን አለ። እንዲያውም አብሯትም አልተኛም አሉ። ወረቀቱን አሰራ ግድ ባያላት እና ዘንግ ያዳዘ ስትሪፐር ኧረ ደግ አደረጋት ነው። ኢት ካንት ቢ $9,000 ስንት ሽማግሌ ነው ላከችው? 1 ሚሊዮን ብትበላ ደግሞ ኦልሞስት $10,000 መሆኑ ነው። የሪሜምበር እኮ የሰው ባል ነው። የሰው ባል ሆኖ ለጠፍኝ የሰው ባል ነው። ሳሚ $9,000 ወስዶብኛል ብላ ማአት ሽማግሌ ነው የተደረደረበት ሳሚ ላይ። ምን ሳሚ እኮ ከዛ በላይ አርጉላት። ያ ግን ወሰደብኝ ብላ እቺ ሴትዮ ያልወሰዱባትንም ወሰደብኝ ስለምትወድ 1 ሚሊዮን ብር ሰጥተው አይ ዶንት ቲንክ ሶ። ታዲያ ትኬቷን ምኗን ሰው ሁሉ ቆርጦላት ከዛ በኋላ እኮ ነው ያሸችው አይደል? ግን እዚህ ቤት እየወሰድን ያለነው ኢንፎርሜሽን በጨቅላላ ሀቢባ ብትሆን ይህን ባለ 32 ገጽ ነበረ ጽፋ ጨረሰች። እኔ ግን ጉቺ ለማንም ሰው ገንዘብ የምትሰጥ አይነት ሰውም አይደለችም፣ ያላትም አይመስለኝም። ያንን ወንድ የተጠቀመችበት ሳሚ ለመግደል ነው። ይኸውልህ እኔ እኮ መያዝ እችላለሁ አይነት ነገር ይመስለኛል። አይ ኖ ተጠቅመባታል። በስከትኩሜ ዘመዶች አሉኝ የጉቺን የሚያውቋት ዱባይ የሚኖሩ በጣም ብዙ ገና ቦታ የሚኖሩ ሰዎች አሉ። በጣም የመጨረሻ እግዚአብሔርን እንሻለሁ ሄዶባታል ማለት ነው። በደንብ አድርጎ ግጧት ነው ሄደው አለቀ። ምንም ውሸት ያልተጨመረበት እውነት ያልተቀነሰበት
እና ሁሉ የፍላይት ቲኬት ብር መቁረጥ አቅቷት ሰው ነበረ ሁላ እኮ የቆረጠላት። እና ኢንዋት ሌቭል ነው እሷ ለሰው ገንዘብ ልሰጥ የምትችለው ብዬ ነው። ከዛ በኋላ እኮ ነው ልጁ ላይ መጣው። ያ ግን ይሄ የወረውሩላት አለ ስራዋ ብዙ ነው። እሷ ኦንላይን ነው እንትን የምትለው ሁሉን ነገር የምትጨርሰው ኦንላይን ነው። ሶሪ ትሰይዳል ስራዋ ቢዝነሷ ኦንላይን ነው። ስፔሻሊ ትራክ ድራይቨሮች እንዳልኩሽ ነው በኮዳ እየሸኑ ብላለች። በኮዳ የሚሸናው እንዳይመቸኝም ያለቻቸው እዛ ነው እንትን የሚሉ ቢዝነስ አላቸው። ገባሽ? በእንትን በድምፅ በምናምን ነው የምታሰምጣቸው። ከዛ በኋላ ገንዘብ ይወረውሩላታል። ገንዘብ ነው ላይክ እንደ ቢሊየነር እኔ እዚህ ቤት ያለ ኤቪደንስ አይወራም። ይህንን ኤቪደንስ ካለሽ ለልዕልቲ በቴሌግራም ላኪላትና እንጂ እንደስማ ከሆነ ቤታችን ይረክሳል። ነው ከምሬ ነው በእውነት ልዕልቲ ለምትወ የምትዩ አሌጅር ሊቢባል ማንም አሌጀሊ 1 ሚሊዮን ብር የተበላችውን ሴትዮ አሌጀሊ ነው የተበላችው። ማንም ነው አሌጀሊ ስድብ ይመስላል ማለት እንደ አሉ በእንትን ነው ተብሏል ነው እኔ አሉ ጀቴ ትልቁ ሰው። ለማንኛውም እኛ ይህንን ኤቪደንሶች አምጥተናል። ይሄ ነው እንግዲህ ዱባይ። ግን እቺ ዱባይ ስንት ጉድ እየተሰራባት ነው። ስንት ወንጀል፣ ስንት ኦንላይን ሰዎች እየተገደሉባት፣ በእውነት ስንቱ ትዳሩ በእውነት ኦንላይን ስንት ጎንደሮ ለሚል ጎጃቢ እንደሆን ካውቃለሁ። በአካል አያገኙም ታውቂያለሽ። ግን በዛ ልክ በተለይ እኛ ዳያስፖራዎች የአሜሪካ ልጆች እንደዚህ በዱባይ ልጆች መጫወቻ ስንሆን አንድ ጀሊ ነው። ሪቮ ለምን እንደተገደለ አውቃለሁ። ሳሚ ቪዛ አላሰራም ስላለ ወት ዩ ቲንክ? የምን ቪዛ? ፊያንሴ። ኦ ማይ ጋድ ሊሄድ ነው ምናምን እያለች ነበር። አዶን ነው አይታችሁት እንደሆነ በቪዲዮ። እኔ እንዲያውም በአካል ነበር የሰማሁት ላይቫ ላይ ማለት ነው። አሜሪካ ሊሄድ ነው ፕሮሰስ ላይ ነኝ ሊወስደኝ ነው ምናምን ብላ ልትጠቀምበት ነበር። ብሪጅ ልታደርገው ነበር፣ መተላለፊያ ልታደርገው ነበረ። በቅርቡ አታዩኝም ምናምን ስትል ነበር ትላለች። ሰምቻታለሁ ነው። አረ በፊት ግን ነበር መጠንቀቅ ያለባችሁም እንደሆነ ታውቃላችሁ። አንዳንድ ሴቶች በተፈጥሮ ራሳቸውን ስለጠበቁ ቁጥብ ስለሆኑ በጣም ደግሞ ራሳቸውን ላይክ አሳልፎ በቀላሉ የማይሰጡ ሲሆኑ ልክ እንደ ሰልፊሽ እና ራስ ወዳድ ነገር ከእሷ ውጭ ወደ ውጭ የምታስበው አይነት ነገር ነው እና እንደዚህ አይነት አመለካከቶች እየጎዱ ነው። አሁን ነጎችን ስታያቸው የዋህ ነው የሚጫወቱት። በጣም ሰው የሚወዳቸው በጣም ልባቸው ንጹህ የሆነ ተከፍቶ የሚታይ እንደዚህ አይነት ጨዋታ እየተጫወቱ ግን ኤንድ ኦፍ ዘ ዴይ ገደል ነው የሚከቷቸው እንደዚህ አይነት ሴቶች። በተለይ እኔ ላይክ አካባቢውን ስፔሲፊክ ማድረግ አልፈልግም፣ ግን እሷ ካለችበት አካባቢ ብዛት የዋሆች ናቸው ምናምን ይባላል ግን ጥይቱ